በአማላጅነታችሁ የሚታመን ከቀማኛና ከስውር ጠላት ይዳን። ርኩሳን መናፍስት ወደ እርሱ አይቅረቡ። ከሕማምና ከጥፋት ይዳን። ወደ ቤቱም ረሃብና ቸነፈር አይግባ። ጠላቶቹ ከእግሩ በታች ወድቀው ይገዙለት። በስማችሁ መታሰቢያን ያደረገ እንደ ሕፃናት ከኃጢአት የነጻ ይሁን ብሎ ጌታችን ቃል የገባላቸው ከመላእክት ወገን መርጦ እሱ ባወቀ ዙፋኑን እንዲሸከሙ ስላደረጋቸውና ከፍጥረት ሁሉ ለሱ እጅግ በጣም የቀረቡ ስለሆኑ የክብራቸው ታላቅነት ተነግሮ የማያልቅ ለሰው ልጆች ብቻ ሳይሆን ለፍጥረታት ሁሉ እየለመኑ ምሕረትን የሚያሰጡ በአራቱ እንስሳት ማለትም በሰው በአንበሳ በንስርና በላም መልክ ስለሚመሰሉ ወይም የአራቱ እንስሳት መልክ ስላላቸው አርባዕቱ እንስሳ ተብለው የሚጠሩ በዘመነ ሐዲስ ገጸ ሰብ ቅዱስ ማቴዎስን፣ ገጸ አንበሳ ቅዱስ ማርቆስን፣ ገጸ ላህም ቅዱስ ሉቃስን፣ ገጸ ንስር ደግሞ ቅዱስ ዮሐንስን እየተራዱ አራቱን ወንጌላት ስላጻፉ ስማቸው ከወንጌላውያኑ ስም ጋር የሚጠራ የሥላሴ ዙፋን ተሸካሚዎችና አመስጋኞች አርባዕቱ እንስሳ ኪሩቤል ዛሬ ህዳር 8 ቀን ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአርባዕቱ እንስሳ ኪሩቤል ጸሎት ይማረን ይቆየን።